የዘንድሮውን ፍልሰታ ጾም በበረከትና በጤና ለማሳለፍ እነዚህን 10 ነገሮችን መተግበር ግድ ይለናል። እንኳን ለፍልሰታ ጾም 2018 በሰላም አደረሳችሁ። ሰላም እንድንፈጽመው ከመግባቱ በፊት 10 ልናደርጋቸው የሚገቡ መንፈሳዊ ምክሮችን ይዘንላችሁ ቀርበናል። እስከ መጨረሻው ትከታተሉን ዘንድ በእግዚአብሔር ስም እንጠይቃለሁ። እርግጠኛ ነኝ ብዙ ነገር ትማሩበታላችሁ ብዬ ተስፋ አደርጋለሁ። እንግዲህ የእግዚአብሔር ቤተሰቦች 10ሩን የምክር ዝርዝሮችን አንድ በአንድ እንደሚከተለው እናያለን ማለት ነው። ሁለተኛው ከንስሐ አባት ጋር ማውራት አለብን ማለት ነው። ንስሐ ገብተን ከንስሐ አባታችን ጋር አውርተን ንጹህ ሆነን ወደ ጸሎታችን ወደ ጾማችን መግባት አለብን ማለት ነው። ምክንያቱም እኔ ንጹህ ነኝና እናንተም ንጹሐን ሁኑ ይላልና ቃሉ። መጀመሪያ እነዚህን ነገሮች አድርገን ንስሐ አባታችን ጋር አውርተን ወደ ጾሙ ልንገባ ይገባል ማለት ነው። ምክንያቱም ንስሐ ስንገባ ንጹህ ነን ስለምንቀርብ ማለት ነው። ስለዚህ ሁላችንም ንስሐ ልንገባ ግድ ይላል ማለት ነው ከጾሙ ከመግባቱ በፊት። ሁለተኛው ለቅዱስ ቁርባን ራስን ማዘጋጀት። ምክንያቱም የምንሄደው ለአንድ ዓላማና ለጽድቅ ስለሆነ ጾሙን ስንጀምር ከመጀመራችን በፊት መቁረብ አለብኝ ማለት አለባችሁ። ያልቆረባችሁ ካላችሁ፣ የቆረባችሁ ደግሞ እዛው እየጾማችሁ ገዳምን ገብታችሁ ከሆነ ቤትም ሆናችሁ ከሆነ እየቆረባችሁ ጾሙን መጾም በጣም አስፈላጊ ነው ማለት ነው። ምክንያቱም ብዙ ነገሮችን ስለምናገኝበት በስጋና ደሙ ውስጥ ግዴታ እስከ መጨረሻው ድረስ በተቻለን አቅም በሁለት ሳምንት ውስጥ ቢያንስ 2 እንኳን መቁረብ ግድ ይላል ማለት ነው። ስለዚህ ራሳችንን ለመቁረብ አዘጋጅተን ወደ ጾሙ መግባት አለብን ማለት ነው። አራተኛው ሰውነትን ቀስ እያሉ ማለማመድ ነው። ሰውነትን ቀስ እያሉ ማለማመድ ማለት ለምሳሌ ስጋ አዘውትረን አለመብላት ነው። 3 ቀን 4 ቀን አስቀድመን እነዚህ ነገሮች ማድረግ ግድናል። ምክንያቱም ቀጥታ ወደ ጾሙ ስንገባ እስከ 9 እስከ 11 ሰዓት የምንጾም ከሆነ እንደዚህ ስጋም አብዝተን እየበላን ከሄድን ጾሙ ከመግባቱ በፊት ራስ መታትና ድካም ሊይዘን ይችላል። በተፈጥሮ ሰውነታችን ደካማ ስለሆነ ማለት ነው። እንግዲህ እግዚአብሔር ቤተሰቦች 5ኛው የጾም ምግቦችን አስቀድመን ማዘጋጀት። ለምሳሌ ሱባኤ የምንገባ ከሆነ ገዳም የምንገባ ከሆነ አስቀድመን እነዚህ በሶ ቆሎ ማዘጋጀት አለብን ማለት ነው። እንዲሁ ቤት ውስጥም ደግሞ የምንጾም ከሆነ ጾሙ እንዳንረበሽ አስፈላጊ የሆኑ ነገሮችን ቀደም ብለን ገዝተን ቤታችን ማስቀመጥ አለብን ማለት ነው። ምክንያቱም አጋንንት እነዚህን ነገሮች ቀደም ብለን ነገ የምንገባ ከሆነ ገና ዛሬ የምናዘጋጅ ከሆነ ሊረብሸን ይችላል፣ እንረበሻለን ማለት ነው። ስለዚህ ቀደም ብለን ከመድረሱ በፊት እነዚህ ቀላል ሊመስሉ ይችላሉ፣ ግን ከባድ ናቸው። እነዚህን ነገሮችን ቶሎ ቀድመን ማዘጋጀት አለብን ማለት ነው። እንግዲህ እግዚአብሔር ቤተሰቦች ላይክ ያላደረጋችሁ፣ ሰብስክራይብ ያላደረጋችሁ ይህንን ቪዲዮ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እንድትጀምሩ በእግዚአብሔር በደልነውን ሰው ይቅር ማለት አለብን ማለት ነው። ይቅርታ ግዴታ ስለሆነ የምንጾመው ልንጸድቅበት ስለሆነ የበደልነው ሰው ካለ ይቅርታ ጠይቀን ንስሐ ገብተንበት እንደገናም ሰውየውን ይቅርታ ጠይቀን ቂም በቀልን ከልባችን ውስጥ አውጥተን ነፃ ሆነን ልንጾም ይገባል ማለት ነው። ምክንያቱም ከቂም በቀል ጋር ሆነን የምንጾም ከሆነ ጾማችን ዋጋ ስለሚያጣ ራሳችን ከቂም ንጹህ አድርገን በንጹህ ልብ ልንጾም ይገባል ማለት ነው። በተለይ ደግሞ ሱባኤ የምትገቡ ካላችሁ ይህን ማድረግ ግዴታ ስለሆነ ለሌሎቹም አስፈላጊ ነው። ከቂም በቀል ራሳችሁን ንጹህ ማድረግ እና በንጹህ ልቦና መጾም። 7ኛው ጾም ብቻውን በቂ አይደለምና ሙሉ አይሆንምና ለተቸገሩትን መርዳት ግዴታ ነው ማለት ነው። በብር ሊሆን ይችላል፣ በሌላ ሊሆን ይችላል። ለሱ የተቸገሩትን ለመርዳት የሆነ ማዘጋጀት ያለብን ገንዘብ ሊኖረን ይገባል ማለት ነው። ወይ ደግሞ ለምጽዋትም የሚያስፈልጉ ነገሮችን አስቀድመን በጾም ውስጥ ከመራራት አስቀድመን አዘጋጅተን ይህንን ለመጽዋት አደርጋለሁ፣ ይህንን ደግሞ እዛ ለተሰበሰቡ ድሃዎች እሰጣለሁ፣ ወይ ደግሞ በሶ ለሌለው በሶ፣ ቆሎ ለሌለው ቆሎ እሰጣለሁ ብላችሁ በዚህ ጾም ውስጥ ራሳችሁን ቀድማችሁ ማዘጋጀት ያስፈልጋል ማለት ነው። ምክንያቱም በዛም በኩል ስለምንጸድቅ። ስለዚህ እነዚህ ነገሮችም ቀደም ብለን ብናዘጋጅ መልካም ነው። እንግዲህ 8ኛው የእግዚአብሔር ቤተሰቦች ማህበራዊ ሚዲያዎችን መቀነስ ነው።
ማህበራዊ ሚዲያ ይዘን በጾም ውስጥ የምንጠቀም ከሆነ ቲክቶኩን፣ ዩቱቡን፣ ሁሉንም ፌስቡክን የምንጠቀም ከሆነ ብዙ ኃጢአት ውስጥ እንገባለን ማለት ነው። ስለዚህ እነዛን መቀነስ ያስፈልጋል ማለት ነው። ለምሳሌ ቲክቶክ የምንከፍት ከሆነ ብዙ መጥፎ ነገሮች እዛ ውስጥ ልናይ እንችላለን። ዩቱብ ላይም እንደዛው፣ ፌስቡክ ላይም የተለያዩ ሶሻል ሚዲያዎች ላይ የምናያቸው ነገሮች መጥፎ ነገር ስለሆኑ ሀሳባችን ሰብስበን በተለይ ደግሞ ሱባኤ የምትገቡ ካላችሁ፣ ገዳም የምትሄዱ ካላችሁ እዛ ያለውን ሰው ላለመረበሽ ሶሻል ሚዲያን እነዚህ እነ ፌስቡክ እነ ቲክቶክን መጠቀም የለብንም ማለት ነው። መተው አለብን ሙሉ በሙሉ ማለት ነው። አስፈላጊ ካልሆነ በስተቀር አለመግባት በጣም ይመከራል። ምክንያቱም ተረጋግተን እንዳንጸልይ፣ ተረጋግተን ከእግዚአብሔር ጋር እንዳናወራ፣ ተረጋግተን እንዳናስቀድስ ስለሚያደርገን እነዚህን ነገሮችን መቀነስ በጣም አስፈላጊ ነው ማለት። በተለይ በአሁኑ ጊዜ በሶሻል ሚዲያ አስቸጋሪ ስለሆነ ሌላ ተጽዕኖ እንዳይፈጥርብን አጋንንት እሱን ተጠቅሞ እንዳይቆጣጠረን እና ጸሎታችን እንዳያስታጉልብን እነዚህን ነገሮች መቀነስ በጣም አስፈላጊ ነው። 9ኛው የጾሙ ወይ ደግሞ የቅዳሴው መርሃ ግብራችን ማወቅ ነው። ለምሳሌ እዛ ገዳም የሆነ ገዳም የምትሄዱ ከሆነ እዛ ገዳም ያለውን ስነስርዓት ሰዓታት ስንት ሰዓት ነው የሚገቡት፣ ቅዳሴ ስንት ሰዓት ነው የሚገቡት፣ የገዳሙ ሕግ ምንድን ነው ብላችሁ ራሳችሁን ማዘጋጀት ማለት ማወቅ አለባችሁ ማለት ነው። ለምሳሌ እዚሁ ከተማ ውስጥ የምትኖሩ ጎም የምታስቀድሱበትን ቦታ የምታስቀድሱበትን ቤተክርስቲያን መንፈሳችሁን አረጋግታችሁን ለመጾም እና ለማስቀደስ ቦታውን ማወቅ አለባችሁ። ስፔሻሊ ደግሞ ገዳም የምትሄዱ ሰዎች ካላችሁ እነዚህን ነገሮች አስቀድማችሁ ማወቅ ያስፈልጋል። የገዳሙን ስርዓት ማወቅ ያስፈልጋል። ገዳሙ ስንት ሰዓታት እንደሚጀምር ማወቅ ያስፈልጋል። እናም ደግሞ ራሳችሁን ለቅዳሴና ለሰዓታት አዘጋጅታችሁ ቀደም ብላችሁ መቀመጥና ለጸሎት መዘጋጀት ያስፈልጋል ማለት ነው። 10ኛው እንግዲህ እግዚአብሔር ቤተሰቦች ጥሩ ውሳኔና ቁርጠኝነት ያስፈልጋል ማለት ነው። ጾም በባህሪው በጣም ፈተና የሚበዛበት አጋንንት በጣም የሚዋጋበት ወቅት ስለሆነ በጾም ውስጥ በቁርጠኝነትና በትጋት ራሳችንን አዘጋጅተን ጠንክረን ልንጸልይ ይገባል ማለት ነው። የዓለማዊ ፈተናዎችን አጋንንት ሰብስቦብን ሊመጣ ስለሚችል ቀደም ብለን ይሄ እንደሚመጣብን አውቀን በጸሎት ተግተን ልንጾም ይገባል ማለት ነው። ምክንያቱም ውጤታማ የምንሆነው እንደዛ ስለሆነ ራሳችን ከኃጢአት፣ ከስድብ፣ ከተለያየ ነገሮችን ጠብቀን ለተለያዩ ነገሮች እንደሚያመጣብንም አውቀን ራሳችን ከእንደዚህ አይነት ክፋት ነገሮች በቁርጠኝነትና ራስን በመቆጠብ እንግዲህ የእግዚአብሔር ቤተሰቦች እነዚህ 10 ምክሮችን ተግባራዊ በማድረግ ጾሙን የበረከትና የጤናና የምንጸድቅበት ልናደርግ እንችላለን ማለት ነው። ስለዚህ ቀደም ብለን እነዚህ ነገሮችን ዝግጅት ማድረግ አለብን ማለት ነው። እስቲ እግዚአብሔር ቤተሰቦች እናንተስ ይህንን ዝግጅቶች ቀድማችሁ አዘጋጅታችኋል ወይስ አላዘጋጃችሁ? ይህንን ደግሞ በኮሜንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ እና ሼር ኮሜንት በማድረግ አበረታቱን። ሰብስክራይብ እያደረጋችሁ ቻናሉን እንድትቀላቀሉ ቤተሰብ እንድትሆኑ በእግዚአብሔር ስም እጠይቃችኋለሁ። ስለዚህ የዘንድሮ ጾም እነዚህን ቀደም ከመግባቱ በፊት እነዚህን ነገሮች ካደረግን አእምሯችን ንጹህ ሆኖ፣ ሰውነታችን ንጹህ ሆኖ፣ ነፍሳችን ንጹህ ሆና ለጾሙ ተዘጋጅታ ትጠብቃለች ማለት ነው። ስለዚህ እግዚአብሔር ቤተሰቦች ብዙ ነገር እንደተማራችሁበት፣ ብዙ ነገር እንዳገኛችሁበት ተስፋ አደርጋለሁ። እስከ መጨረሻው ድረስ ስለተከታተላችሁ እግዚአብሔር ይስጥልኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።